እንግዲህ የሱዳን ጦርነት ትልቅ እሳት ነው። ግን ከጀርባ ሆኖ ቤንዚን የሚያርከፈከፈው ማን ነው? ዛሬ የምንመረምረው ወሳኝ ጥያቄ ይሄንን ነው። አብረን እንዘለግበት። መሬት ላይ ያለው እውነታ በጣም ከባድ ነው። ሱዳን እውነት ለመናገር በሁለት ጀነራሎች መካከል ተሰንጥቃ እየነደደች ነው። የጦርነት ሀገሪቱን መልሱ ለመገንባት የሚከብድ መልኩ ነው እያፈራረሳት ያለው። እሺ፣ የመጀመሪያው ክፍላችን በእሳት ላይ ያለች ሀገር ይላል እና ይሄ ሲያሜ በጣም ትክክል ነው። ምክንያቱም እያየን ያለነው ተራ ጦርነት አይደለም፣ የአንድ ሙሉ ሀገር መፍረስ ነው። እነዚህ ናቸው እንግዲህ ሁለቱ ዋና ተዋናዮች። በአንድ በኩል ጀነራል አብዱል ፈታህ አልቡርሃን፣ በሌላ በኩል ደግሞ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ። ሁለቱም የሱዳን ሕጋዊ መሪ እኔ ነኝ በሚል ነው የሁሉ ደም ያፋሰሱት። ስለዚህ በተግባር ምን ማለት ነው? ሱዳን አሁን ሁለት መንግስታት አሏት ማለት ነው። ጀነራል አልቡርሃን የሱዳን ጦር ኃይሎችን ኤስኤፍን ይዘው መቀመጫቸውን ፖርት ሱዳን አድርገዋል። ጀነራል ዳጋሎ በበኩላቸው የፈጥኖ ደራሽ ኃይሎችን አርኤስኤፍን ይዘው ኒያላ ላይ ሰፍረዋል። እና በዚህ ሁሉ መሃል ዋና ከተማዋ ካርቱም የጦርነት ቀጠና ሆናለች። ንጹሐን ዜጎች ደግሞ በማያልቅ ስቃይ ውስጥ ተዘፍቀዋል። እሺ፣ ቀጣዩ ክፍላችን ሁለቱ ጀነራሎች የሚል ነው። እዚህ ላይ በሁለቱ መካከል ያለው ወታደራዊ ፍልሚያ ምን እንደሚመስል ነው የምናየው። እዚህ ላይ ልብ ልንለው የሚገባ አንድ ወሳኝ ነጥብ አለ። ይሄ ጦርነት ታውቃላችሁ፣ በአንድ በኩል አማጽ፣ በሌላ በኩል መንግስት አይነት አይደለም በፍጹም። ይልቁንስ በሁለት እኩል የታጠቁ እኩል የተደራጁ እና እኩል አውዳሚ በሆኑ ኃይሎች መካከል የሚደረግ ፍልሚያ ነው። ጦርነቱ ለምን ረዘመ? ለምንስ ይሄን ያህል አውዳሚ ሆነ ብለን ከጠየቅን መልሱ ይሄ የኃይል መመጣጠን ነው። እንግዲህ ወደ ዋናው ጥያቄያችን ደርሰናል። እሳቱን የሚያቀጣጥሉት፣ በሌላ አነጋገር ከጀርባ ሆኖ ለዚህ ጦርነት ቤንዚን የሚያቀበሉት የውጭ ኃይሎች እነማን ናቸው? እስቲኛቸው። በዚህ ጉዳይ ላይ ስም የሚነሳው የመጀመሪያው ሀገር የተባበሩት አረብ ኤሚሬቶች ወይም ዩኤኢ ነው። እንግዲህ ክሱ ምንድን ነው? የአልቡርሃን ወገን እንደሚለው ዩኤኢ ለጀነራል ዳጋሎ የፈጥኖ ደራሽ ኃይሎች ከፍተኛ ድጋፍ ታደርጋለች። የጦር መሳሪያ፣ ገንዘብ፣ ሎጂስቲክስ፣ ሁሉንም ነገር። በተለይ ደግሞ ድሮኖችን ታቅርባለች የሚለው ክስ በጣም ጠንካራ ነው። ነገር ግን የኤሚሬቶች ዓለም አቀፍ የዲፕሎማሲ ጡንቻ ጠንካራ ስለሆነ ይሄ ጉዳይ ብዙም ተጠያቂነት አላመጣም ይባላል። ቀጥሎ የምናገኘው ሌላኛውን ቁልፍ ተዋናይ የሱዳን ሰሜናዊ ጎረቤት ግብፅን ነው። ግብፅ ደግሞ የጀነራል አልቡርሃን ደጋፊ ናት። ለምን? ሁለት ትልልቅ ምክንያቶች አሉ። አንደኛው የድንበር ደህንነት ነው። ሁለተኛው ደግሞ ምናልባትም ዋነኛው የአባይ ወንዝ ጉዳይ ነው። ግብፅ ከኢትዮጵያ ጋር ባላት የአባይ ፖለቲካ ውስጥ ሱዳን ከጎኗ እንድትቆም ትፈልጋለች እና የዳጋሎ ወገን ደግሞ የግብፅ አየር ኃይል ካርቱም ላይ ውጊያ ውስጥ ገብቷል ብሎ እስከ መክሰስ ደርሷል። በዚህ ዝርዝር ውስጥ የምትጠቀሰው ሌላኛው ጎረቤት ሀገር ደግሞ ኤርትራ ናት። ኤርትራም እንደ ግብፅ ሁሉ ከጀነራል አልቡርሃን ጎን እንደቆመች ነው የሚነገረው። ፕሬዝዳንት ኢሳያስ አፈወርቂ በይፋ ጀነራል ዳጋሎን ሲያወግዙ አልቡርሃኑን ደግሞ አድንቀዋል። ከዚህም በላይ አልቡርሃኑን የሚደግፉ የጎሳ ሚሊሻዎችን ኤርትራ ውስጥ እያሰለጠኑ ነው የሚሉ ጠንካራ ዘገባዎች አሉ። ይህም የተዳከመውን የሱዳን ጦር በሰው ኃይል ለመደገፍ ነው ተብሎ ይታሰባል። እሺ፣ አሁን እነዚህን ሁሉ ነጥቦች ስናይ የጥቅም መረብ የሚለው ርዕስ ምን ያህል ትክክል እንደሆነ እንረዳለን። ነገሩ በጣም የተወሳሰበ እና የተጠላለፈ ነው። በአጠቃላይ ስናየው ምስሉ ግልጽ ነው። እያንዳንዱ የውጭ ኃይል የራሱን ጥቅም ነው የሚያሳድደው። ግብፅና ኤርትራ የአባይንና የቀይ ባህርን ጉዳይ ሲያስቡ፣ ኤሚሬቶች ደግሞ የወርቅ ሀብትና በቀጠናው ላይ ያላቸውን ተጽዕኖን ማስፋት ይፈልጋሉ። እና የሁሉ የሱዳንን የውስጥ የስልጣን ሽኩቻ ወደ አንድ ትልቅ ቀጣናዊ የውቅና ጦርነት ቀይሮታል። ለዚህም ነው ሰላም ማምጣት በጣም አስቸጋሪ የሆነው። እና ታሪኩ እዚህ ላይ አያወለቅም። ነገሩን ይበልጥ የሚያወሳስበው ሌሎችም ተዋናዮች አሉ መባሉ ነው። ለምሳሌ
ሩሲያ በቀይ ባህር ላይ ወታደራዊ ቤዝ ትፈልጋለች ተብሎ ወደ አልቡርሃን ታዳላለች ይባላል። የህወሓት ቀሪ ጦር አልቡርሃንን ረድቷል የሚል ክስ አለ። በሌላ በኩል ደግሞ የዳጋሎ ወገን ከኮሎምቢያ ቅጥረኛ ተዋጊዎች አስመጥቷል ተብሎ ይወነጀላል። ይህ ሁሉም የሚያሳየው የጦርነቱን ውስብስብነትና ዓለም አቀፋዊ ባህሪ ነው። እሺ፣ ይሄ ሁሉ የውጭ ጣልቃ ገብነትና የኃይል ፍትኪያ መሬት ላይ ምን ውጤት አስከተለ? ይህንን ለማየት በቅርቡ ወደ ተከሰተው የዳርፉር ፍልሚያ እናምራ። እዚህ ላይ ትኩረታችን አልፋሽር ላይ ነው። አልፋሽር የሰሜን ዳርፉር ዋና ከተማ ብቻ ሳትሆን እጅግ በጣም ወሳኝ ስትራቴጂካዊ ቦታ ናት። ታዲያ አልፋሽር እንዴት ወደቀች? መጀመሪያ ላይ ከተማዋ የጀነራል አልቡርሃን ጦር ቁልፍ ምሽግ ነበረች። ነገር ግን የዳጋሎ ኃይሎች መጥተው ከተማዋን ሙሉ በሙሉ ከበቧት፣ የአቅርቦት መስመሮችን በሙሉ ዘጉ። ከዚያም በድሮን ጥቃት እየታገዙ ከባድ ጥቃት ከፈቱ። በመጨረሻም ከረጅም ከበባ በኋላ የአልቡርሃን ጦር ተሸንፎ ከተማዋን አስረከበ። ይሄ ለዳጋሎ ትልቅ ድል፣ ለአልቡርሃን ደግሞ ትልቅ የሞራልና የወታደራዊ ሽንፈት ነበር። እናም የሁሉ ነገር ካለቀ በኋላ እኛ ጋር የሚቀረው መልስ ሳይሆን አንድ ትልቅና ልብ የሚሰብር ጥያቄ ነው። በሁለት ጄኔራሎች የሥልጣን ጥማ በውጭ ኃይሎች የጥግም መረብ ውስጥ ተተብትባ የምትሰቃየውን ሱዳንን በእርግጥ ማን ይታደጋታል? ይህ ጥያቄ ዛሬም ነገም መልስ ሳያገኝ በአየር ላይ እንደተንጠለጠለ ነው።